እንደሚታወቀው ከዚህ ቀደም በኦሮምኛ ባለፈው ፕሮግራም ላይ በኦሮምኛ ስናስተላልፍ ነበር። አሁን ደግሞ በአማርኛ ብሪፍ ለማድረግ ያህል አንዳንድ ጉዳዮችን እናነሳለን። የተሰበሰብነው በሀገራችን በሰው ሰራሽና ተፈጥሮ አደጋ የተወሰኑ አካባቢዎች የረሃብ የድርቅ ችግሮች ተከስተዋል። እነኚህን ችግሮች ለመቋቋም በሀገሪቱ ውስጥ ያሉ ሰዎችም ከሀገር ውጭም ያሉ ሁሉም አንድ ላይ በሀገሪቱ ላይ የተከሰተውን ችግር ለመቅረፍ እንዳቅማችን በቻልነው መጠን አስተዋጽኦ እያደረግን ነው። ኤግሬፍ ከተቋቋመ 83 ቀን አካባቢ ነው። በዚህ መሃል በአፋር ለተጎዱ ወገኖቻችን 5 መኪና 5 አይሱዙ ዱቄት አድርሰናል። ወደ ወሎ አካባቢ 3 መኪና ዱቄት አድርሰናል። እንዲሁም በኦሮሚያ አካባቢ ለተጎዱ ወገኖች በረሃብ ለተጎዱ ወገኖች በቦረና በባሌ በአርሲ በአጄ ወደ ወለጋም አካባቢ እንጅሩ ሰገለን እንጅሩ መካንከሰ ነው ያለድ በሸን እኚን መካንከሰ ሸነንግቤ አየ ማሸር ሻፊ ያለድ ስለዚህ በሀገሪቷ ላይ ለተከሰቱ ችግሮች አፋጣኝ ምላሽ መስጠት ስለሚያስፈልግ እንደ ኤግሬፍ የመረዳጃ ማህበር የተለያዩ እርዳታዎችን ስናደርግ ቆይተናል። በተለይም በቦረናና በባሌ በአሁን ሰዓት በድርቅ ለተጎዱ ወገኖቻችን ለምግብ ፍጆታ የሚውሉ ዱቄቶችን አድርሰናል። እንዲሁም ቦቴዎችን በመግዛት ከዚህ በፊትም 2016 ላይ 2 ቦቴዎችን 20,000 ሊትር የሚጭኑትን አድርሰናል። ዘንድሮም በተመሳሳይ 2001 ሞዴል የሆነ አንድ ቦቴ በመግዛት በባሌ ራይቱ ወረዳ አስተዋጽኦ አድርገናል። ስለዚህም አሁንም በመቀጠል ድርቁን መከላከል የምንችለው አንደኛው ወደ አላህ በመቃረብ ነው። ሁለተኛው ደግሞ የቻልነውን ያህል በመተባበር ጉድጓድ በመቆፈር ውሃ ማውጣት ነውና በዚያ ጉዳይ ላይ ተንተርሰን ወደ ማሽኑ የሚገኝባቸው ሀገሮችን በማጥናት 4 ሀገሮችን እንደ ሳምፕል ወስደን ቻይና፣ ኤሚሬትስ፣ ቱርክና ኢንዲያ ነው የሚገኘው። አሁን ደግሞ በተጨማሪ ራሽያና ሶሪያ ይሄን ማሽን ያመርታሉ። ማሽኑ የሚያስፈልገው ቢያንስ ከ400 ሜትር በላይ የሚቆፍር ማሽን ነውና ይሄን ማሽን ለማግኘት እርዳታዎችን እያስተባበርን ነው። በዚህም እርዳታ መሃል የኦሮሚያ አልጠጋለ አሁን ይሰማል። የሚሰማ ከሆነ ይሄኛውን ፕሮግራም እንጨርስና በመቀጠልም ማሽኑን መግዛት ግዴታ ሆኖ ስለተገኘ በአሁን ሰዓት ማሽኑን ያገኘነው ኤሚሬትስ በመሄድ አልዓይን በሚባል ከተማ ላይ ከ400 ሜትር በላይ የሚቆፍር ማሽን አግኝተናል። ይሄን ማሽን ወደ ሀገር ውስጥ ለማስገባት ማንኛውም አካል መንግስታዊም የሆነ አካል ከመንግስት ውጭ ያለ ኤንጂኦ፣ ግለሰቦች፣ ነጋዴዎች ይገባኛ ግዴታ አለብኝ የሚሉ ግለሰቦችም ሆነ እንደ ሀገርም እንደ ዜጋም የሚተባበር አካል ካለ ሊተባበር ኤግሬፍ የመረዳጃ ማህበር የራሱን አካውንት በኦሮሚያ ህብረት ስራ ባንክ፣ በንግድ ባንክና በሂጅራ ባንክ ከፍቷል። እዚህ ላይ በአሁን ሰዓት የኦሮሚያ ህብረት ስራ ባንክ አስቀድሞ ማሽኑን ለመግዛት ቃል ገብቶልን የማሽኑን ግዢ እናከናውናለን ብለን በፕሮግራም ላይ እንገኛለን። እናንተም በበኩላችሁ ለምሳሌ የተወሰኑ ሰዎች እነ ሀጂ ኑሩ ወደ 700,000 ብር በግል ልከው ማህበረሰቡን እየረዱ ነው ያሉት። ወንድሞቻችንም በጎ አድራጊ ድርጅቶችም ወደ ባሌ እየሄዱ ከየትኛውም ክልል ከጫፍ እስከ ጫፍ እርዳታዎችን እያደረጉ ነው ያሉት። ለዚያም እናመሰግናለን። አሁንም ማሽኑን ገዝተን በሙሉ ኢትዮጵያ ላይ በሀገሪቱ ለሚከሰቱ ድርቆችና ዝናብ እጥረት በሚያጋጥምበት ቦታ ላይ እየሄድን ዘላቂ መፍትሄ እንድናበጅ ይህን ማሽን ወደ ሀገር ውስጥ ማስገባት ግዴታ ስለሆነ የማሽኑ ግዢ ላይ እንድትተባበሩ እጅ ለእጅ እንድንያያዝ
የሚል መልእክት አለን። በመቀጠል ኡስታዝ አህመድ ዲንጀበል የዛሬውን መልእክት እንግዲህ ያስተላልፋሉ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ኡስታዝ ሱፊያን እንደጠቀሰው የገሬፍ የመረዳጃ ማህበር መልካም ስራዎችን ለመስራት የበጎ አድራጎት ተግባራትን ለመስራት የተቋቋመና እኔም ሀገር ውስጥ ባልነበርኩባቸው ባለፉት 80 ምናምን ቀናቶች ውስጥ በርካታ መልካም ስራዎችን ሲሰሩ እንደነበሩና ሲሰሩ የነበሯቸውንም ከወሎ እስከ አፋር ከባሌ እስከ ቦረና የተለያዩ ሰው ሰራሽና ተፈጥሯዊ ችግሮች ባሉበት ቦታ የእርዳታ እህሎችን ይዘው ሲንቀሳቀሱ የነበሩ ወንድሞች ጋር ዛሬ ይሄንንም በአንድነት ይሄ መድረክ ላይ ምንም በመገኘቴ ትልቅ ደስታ ይሰማኛል። ይህ ማህበር እየሰራ ያለው ምንድነው? በየቦታው ድርቅ ሲኖር ከዚህ በፊት ውሃ ለማመላለስ እንዲቻል ቦቴ በመኪና በመግዛት እነዚህ መኪናዎች ለተቸገረ ሰው ውሃ እየቀዱ እንዲወስዱ የማድረግ ስራዎችን ነበረ። ነገር ግን አንዳንድ ቦታ ላይ የውሃ ቦታ ርቀትም ይሁን ከዛም አልፎ ማህበረሰቡ በእግር ተጉዞ የሚሄድባቸው ቦቴም ሁሉም ቦታ መሄድም ያለመቻልም ሁኔታዎችም ስላሉ ይሄንንም ግምት ውስጥ በመክተት ለምንድነው ውሃውን ራሱ ቆፍሮ የሚያወጡ ማሽኖችን ለምን አንገዛም የሚል ሐሳብ አንስተው እንደ ማህበሩ ህጋዊ ፈቃድ ያለው ይህ ማህበር በራሱ ስም በማስገባት መልካም ተግባራትን በሚሰራበት ጊዜ የተለያዩ አካላት እንዲሳተፉ ከማድረግ በፊት ማሽኑ ምን አይነት ነው፣ ምን ያህል ገንዘብ ኮስት ያደርጋል፣ የት ይገኛል፣ የትኛው ያዋጣል የሚሉትን ጥናቶች በማድረግ ኢትዮጵያ ውጭ ወደ አረብ ኤምሬት በመሄድ አልአይን ላይ ማሽኑን በማግኘት ምናልባትም በወንድሞች ፌስቡክም ላይ ከቀናት በፊት ላይቭ ሲያስተላልፉ ነበረ። ያንን በማድረግ አሁን ግን ማህበረሰቡ ተቸግሮ ስላለ በአስቸኳይ ገንዘብ ተሰባስቦ እስኪመጣ ድረስ መጠበቅ ስለማይገባ ይህንን ግምት ውስጥ ከተቱና ባንኮች ለማህበረሰብ አገልግሎት ነው የቆማችሁት፣ በዚህ ላይ አግዙን የሚል ለተለያዩ ባንኮች 17 ባንኮች ደብዳቤ እንደተጻፈ ተጠቅሷል። ከዚህ መሃል የኦሮሚያ ህብረት ስራ ባንክ ከዚህ በፊትም እንደዚሁ ማህበረሰባዊ በሆኑ መልካም ስራዎች ላይ የሚተባበረው ባንክ ደብዳቤው በደረሰው 24 ሰዓት ባልሞላ ጊዜ ውስጥ ይህን የማህበረሰቡን ችግር ለመቅረፍ የሚያስፈልገውን ገንዘብ እኔ ወጪ በማድረግ ማሽኑን እገዛለሁ፣ እናንተ ግን ብሩን ሰብስባችሁ ትመልሳላችሁ፣ ትርፍ ሳያገኝበት በተገዛበት ዋጋ ለማስገባት ስምምነት ስላደረሰና በትናንትናው ዕለትም በደብዳቤ ስላረጋገጡ ከዚህ በፊት ሲደረግ እንደነበረው የተለያዩ እህትና ወንድሞች ገንዘብ በማሰባሰብ ይህንን ነገር ወደ ህጋዊ የድርጅቱ የባንክ አካውንት ገቢ የማድረግ ሰዎች እንዲሳተፉ የማድረግ ሂደት ነው እስካሁን ሲሰራ የነበረው። ቀደም ብሎም ይህን ችግር አስመልክቶ እኔ ዛሬ አብሬያቸው ከመገኘቴም በፊት በተለያዩ ጊዜያቶች በኡስታዝ ራያ ፌስቡክም በሌሎችም ወንድሞች ላይቭ እያስተላለፉ ማህበረሰቡ ጋር ኮሚኒኬት ሲያደርጉና ገንዘብም ሲያሰባስቡ ከዛም አልፎ ይህን የተጠቀሰውን ከ20 መኪና በላይ የሚሆኑ እርዳታዎችን ወደ ተለያየ የሀገሪቱ አካባቢ ሲወስዱ መኪናም ገዝተው ሲያመላልሱ የነበሩትን ነገሮች አሉና አሁንም እንደ መንግስት ይሄን ስራ የሚሰራው ማሽኑ እንዴት ወደ ሀገር ይግባ የሚለውን የህጋዊ ፕሮሰሱን ጀምረው ግዢው እንዴት ይሁን የሚለውን አሁን በተጠቀስኩት መልኩ ባንኩ የመግዛት ሂደት ውስጥ ነው ያለው። ስለዚህ ይሄ ማሽን ከመጣ በኋላ አሁን ድርቅ ያለባቸው ቦታዎች ብቻ ሳይሆን በተለያዩ የሀገሪቱ ክፍሎች ውስጥ መልካም ስራዎችን የሄደ ማሽኑ ያለ ክፍያ ለማህበረሰቡ ውሃ እየቆፈረን የሚያወጣ ማሽን ነው። ይህ ማሽን አንዳንድ ቦታ ላይ በ100 ሜትር ውሃ ሊወጣ ይችላል፣ አንዳንድ ቦታ በ400 በ500 ሊሆን ይችላል። እነዚህን ሁሉ የሚወጣና በ2 እና 3 ቀናቶች ወይንም በሳምንት ውስጥ በተለያየ ቦታ ላይ ውሃ እየቆፈረ ማውጣትና ማህበረሰቡ እንዲጠቀም ማድረግ የሚችልን ፕሮጀክት አንስተው በዚህ ላይ አስተዋጽኦዎች እንዲያደርጉ የነበረበት ሂደት ላይ ነው የቆየ ነው። ኸይር ስራ ድንበር፣ ቦታ፣ ቋንቋ አይወስንም። ሰው ሁሉ ለአኺራ ለአጅሩ ሲል ለራሱ ሲል የተለያዩ ነገሮች ላይ ኮንትሪቢዩት ያደርጋል። ይሄንን ሲያደርጉ የነበረበት ፕሮግራም ላይ ነው እኔም አዲስ አበባ በመጣሁበት በዚህ ሰዓት ላይ አብራቸው የነበርኩት። ስለዚህ አካውንቱ ይጠቀሳል። ማድረግ የምትችሉ ገሬፍ የበጎ አድራጎት ማህበር ድርጅት ውስጥ በሱ አካውንት ውስጥ በምትችሉ ኮንትሪቢዩት ማድረግ ይገባል። ይሄንን መልእክት የሰማ ሰው በማንኛውም ጊዜ ውሃ ነው ለማህበረሰብ የሚቆፈር ነው፣ አጅር ነው፣ ኸይር ስራ ነው፣ እሳተፋለሁ ሊሳተፍ ይገባል የሚል ንያ ያለው ማንኛውም ሰው
በተጠቀሱት እዚህ ላይም በሚለጠፈው ቀጥሎ በሚኖር አካውንት ውስጥ መሳተፍ ትችላላችሁ። ይሄንን ለማስታወስ ያህል ነው። የነበረን ቆይታ ይሄንን ይመስላል። ምናልባት ኡስታዝ ሃይደርም ሌሎቻችሁ የምትጨምሩ ካለ ይሄንን እድል ሰጥቼ በእኔ በኩል ያለውን አስተላልፋለሁ። አካውንት ነምበሩን ብቻ ለማስተላለፍ ነው። አካውንት ነምበሩ ያው በፌስቡክ ፔጆቹም ላይ ይለቀቃሉ። ይሄ ኡስታዝ አህመዲን እንደገለጸው ይሄን ከህዝብ የሚሰባሰበው ነገር ተጠናቆ እስኪያበቃ ድረስ መቆየት ጊዜ ስለሚፈጅና እንደዚሁም ደግሞ ሁሉም የበኩሉን ድርሻ ማድረግ ስላለበት ነው። እንግዲህ ለባንኮች በቀረበው መሰረት የኦሮሚያ ህብረት ስራ ባንክ ምላሹን በአፋጣኝ መልሶ ቀጥታ ደብዳቤ ጽፎልን ለስራ አስኪያጅ ለእግሬ በጎ አድራጎት ድርጅት ጉዳዩ የከርሰ ምድር ውሃ ማቆፈሪያ ማሽነሪ ግዢ ማረጋገጫ ስለመስጠት ይሆናል የሚለውን ነገር በዚሁ መልስ ሰጥቶን ክራይቴሪያውን አሟልተን ያንን ነገር እነሱም እንዲያግዙንና ህዝቦችም ደግሞ ያንን ነገር ኮምፐንሴት አድርገን እስክናደርግ ድረስ ደግሞ ከህዝቡም እንድናሰባስብ በጎ ምላሽ መልሶልናል። ሌሎቹም ባንክም ብቻም ሳይሆን የተለያዩ ድርጅቶችም የተለያዩ ግለሰቦችም ሁሉም በሚችለው መጠን ኢንሻአላህ የበኩሉን ድርሻ እንደሚወጣ በተለይ ደግሞ ውሃ ላይ የሚደረገው መልካም ስራ ውሃ ላይ የሚደረገው ኸይር ስራ ከየትኛውም ኸይር ስራ ይበልጣል። ውሃ ማጠጣት እንኳን የሰው ልጅን ይቅርና ሐይዋንን እንስሳን ውሃ ማጠጣት እንደ ዲናችንም ይሁን እንደ ባህላችንም ይሁን እንደ ሰውኛም እንደ ሰው ልጅነትም ትልቅ ምንዳና አጅር ያለው ስለሆነ ሁላችንም በቦረናም ይሁን በሶማሌም ይሁን በአፋርም ይሁን በየትም ቦታ ላይ እንኳን ሀገራችን ኢትዮጵያ ላይ ይቅርና አቅም ብኖርና ብንችል የትም ዓለም ላይ ሄደን የሰው ልጅን ማዳን ለሰው ልጅ ኸይር መስራትን ዲናችንም ያዘናል፣ ሞራሉም ያዘናል። ምን ይላል አላህ በተከበረው ቁርአን ውስጥ ወመን አህያሃ ፈከአነማ አህያ الناس جميعا አንድን ህይወትን ያዳነ ሰው የሰው ልጅ ዛሬ ምንድነው በተለይ እኛ አካባቢ ላይ ወደ ቦረና ወደ ተለያየ አካባቢ በዚህ ሀገራችን ላይ በውሃ ጥምና እንደዚሁም ደግሞ በረሃብ ብዙዎቹ ያለቁ ነው፣ እየሞቱና እየረገፉ ነው። ይሄንን አንድን ሰው ሴፍ ማድረግ አንድን ሰው ህይወትን መስራት ፈከአነማ አህያ الناس جميعا የሰው ልጅን በሙሉ እንዳዳነ ይቆጠራል። ዛሬ በሺ የሚቆጠሩ ሰዎችን ውሃ ብናጠጣቸው በሺ የሚቆጠሩ የታረዙ ሰዎችን የተቸገሩ ሰዎችን ብናበላቸው ብናለብሳቸው ስንት ምንዳ ከአላህ እናገኛለን። እኛም ደግሞ ከታሪክ ተወቃሽነትም ተጠያቂነትም እንድናለን። በምንችለው መጠን ኡመተል ኢስላም ሌሎችም ህዝቦች በዘር በጎሳ በሃይማኖት ምላ በፖለቲካ አስተሳሰብ አመለካከት ምከፋፈለን አይደለም። ይሄ ጉዳይ ትልቅ ዋና የሰው ልጅን የመኖር ያለመኖር ጉዳይ ስለሆነ ሁላችንም በዚህ ላይ መረባረብ አለብን በመለው ሰሞኑን በኦሮሚኛ ብዙ ያሳለፍን ነው። ዛሬ ደግሞ ኢንሻአላህ ዛሬም ሌላ ጊዜም ደግሞ ለሌሎቹ ወገኖቻችንም እንደዚሁ እያሰማን ሁላችንም የበኩላችን ድርሻ እንድንወጣ ያሳለፍን ያለነው መልእክት ነው። አላህ ይውደደን፣ አላህ ይቀበለን። ጀዛኩሙላህ ኸይረን። አካውንቱ ደግሞ ያው ይለቀቃል፣ ፌስቡክ አካውንት ላይ ይለቀቃል። ነው እንንገራቸውና የኦሮሚያ ህብረት ስራ ባንክ ኮኦፐሬቲቭ ባንክ 10091716937 ኮመርሻል ባንክ ኦፍ ኢትዮጵያ የንግድ ባንክ 10045814442 ሂጅራ ባንክ 10000601001 ነው። ይሄ ሶስቱም ባንኮች መንግስት በጻፈልን ደብዳቤ መሰረት ህጋዊ እውቅና ያለው ቢሮ ያለው ተቋም ነው። በተሰጠን መሰረት የተከፈተ አካውንት ነው። በሚቻላችሁ በአካባቢያችሁ ባለ ባንክ ላይ ማስገባት መሳተፍ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።